ይባላለሁኝ። ስራዬ የእንስሳት ተዋጽኦ ባለሙያ ሲሆን አሁን የጽህፈት ቤት የእንስሳትና ዓሳ ሀብት ጽህፈት ቤት ተወካይ ነኝ። እንግዲህ አሁን እየሰራን ያለነው የእንስሳት ክትባት ዘመቻ ነው እየተሰራ ያለው። በ24ቱም ቀበሌዎች በንቅናቄ ስራው ከተጀመረ ቆይቷል። በተለይ በአሁኑ 29/03/2018 ዓመተ ምህረት በሁሉም ቀበሌዎች በንቅናቄ ክትባቱ እየተሰጠ ነው የሚገኘው። አሁንም ባሉት በፎቶም ጭምር 01 ቀበሌ ላይ የከተማውና የገጠሩ በንቅናቄ 3 የእንስሳት ጤና ባለሙያዎችን በመመደብ ሁሉም ፓስቶሮሎሲስ፣ ብላክ ሌግ፣ አንትራክስ እነዚህን ክትባቶች እየተሰጡ ይገኛሉ። ሁሉም ሌሎችም ቀበሌዎች ቢሆን በዚሁ ልክ አሁን እየተከታተልን ነው፣ እየተሰጠ ይገኛል። ስለዚህ ክትባቱ አሁን መቋረጥ የለበትም። ወደ 541,000 እቅድ አለን እንደወረዳችን። ስለዚህ ይህ ክትባት ሁሉም በንቅናቄ የቀበሌዎች በኮማንድ ፖስት እየተገመገመ በየቀጠና እየተከፋፈለ ክትባቱ መጨረስ ይኖርበታል። ምክንያቱም እንደወረዳችን የአርሶ አደሩ እንደ ባክቦን የጀርባ አጥንት ሆኖ የሚያገለግለው እንስሳት ስለሆነ ይህንን አጠናክሮ ህብረተሰቡ ቅድመ መከላከል መስራት ይኖርበታል። ክትባት መሰራት አለበት። ሲታመሙ ወደ ጤና ኬላ እየወሰዱ ማሳከም ይኖርባቸዋል። አጠቃላይ ሪፖርቱ ያው አሁን በስራ ላይ ስለሆኑ ያሉት ባለሙያዎቹ ከሰዓት አካባቢ ነው ሪፖርቱ የሚጠቃለለው። በአብዛኛው እንግዲህ እስካሁን ድረስ በተንጠባጠበ ሁኔታ ነበረ። ዛሬ ግን ሁሉም ቀበሌ ላይ ክትባቱ እየተሰጠ ነው የሚገኘው። ዛሬ ብቻ ሳይሆን ይቀጥላልም። ፕሮግራም ሁሉም ቀበሌ ስላስያዘ አሁን በ30 አለ፣ በ1 አለ፣ በ2 አለ፣ በ3 አለ፣ በ7 አለ። ስለዚህ በእነዚህ ቀናቶች ውስጥ ክትባቱ ይሰጣል። የምናስተላልፈው በዚህ ጭምር ያው ሁሉም ቀበሌ ያለውን እንስሳት አውጥቶ ያላስከተበ ሁሉም ማስከተብ እንዳለበት የሚል ሀሳብ ነው ያለን።